ሰላም ጤና ይስጥልኝ ናችሁ ውዶች ማሮቼ፣ ሁሉ ሰላም ሁሉ መልካም ነው። ሁሉም ሰላም ነው፣ እግዚአብሔር ይመስገን። ክብር ለድንግል ማርያም ልጅ ይሁን። ለቻናል አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ነው አበረታቱኝ እያልኩ እንግዲህ ዛሬ ቅመሞች እኛ የመጣ ነው አላማ ሰርተን ሰው ሆነን ወደ ሀገራችን ለመግባት ነው። ሰዎች ነን፣ በፊትም ግን ሰው ለመሆን ለመቀየር የተሻለ ህይወትን መርጠን የመጣ ነው። ባይደላንም ብዙ ቻሌንጆችን ብናሳልፍም ብዙ አንገት የሚያስደፉ ነገሮች ቢገጥመንም ሰው ለመሆን እስከ መጣን ድረስ ለመጣንበት አላማ ወደ ኋላ ማለት የለብንም። የመጣንበትን አላማ ግብ እስከምናደርስ ድረስ አንገታችን መድፋታችን ምንም ነገር ሊያስከፋችሁና ሊያስለቅሳችሁ አይችልም። በእርግጥ ይከፋል፣ ያስለቅሳል። ግን የነገውን አላማችንን የነገውን ራዕያችንን እያሰብን ጀግንነታችንን ማስታወስ አለብን እንጂ የዛሬው ማልቀሳችን የዛሬው አንገት መድፋታችን ድክመታችን ሊሆን አይገባም። ስለዚህ ዛሬ መላችን የመጣሁት ቅመሞች ከምንም በላይ የመዳም ቅመሞች በዓል በመጣ ቁጥር የሆነ ነገር ባያችሁ ቁጥር የስልካችን ብዙ ነገር ያሳየናል። ሳንፈልግ ብዙ ነገር ውስጥ ይከተናል። እኔ በእኔ የገጠመኝ ልንገራችሁ። ፌስቡክ ላይ ገብቼ አንዳንድ ነገሮች ሳይ ብዙ ልብሶች አየሁ፣ አማሩኝ። ወደ ዋትሳፕ ሊንክ ተቀላቀልኩ እና ሳይ ሁሉም በቃ አይናዋጅ ሆኖብኝ ሁሉም ብለብሰው ብዬ ተመኘው ሳየው ማለት ነው። ከዛ ከአሁን ቀደም ያሳለፍኩት ህይወቴ ትምህርት ስለሆነኝ ኦንላይን ላይ ልብስ አልሰበስብም። አይደለም ኦንላይን ላይ ሱቅ ሄጄ በፊት በጣም ነበር ልብስ የምገዛ። የ3 ወር የ4 ወር ደግሞ ልብስ ላይ ነበር ማሳለፈው። ያ ልብስ ግን ኢትዮጵያ ገብቼ አይደለም ልለብሰው ይቅርና መቤቴ ልዋጭ ለመለወጥ ራሱ እቃ ለመለወጥ ማለት ነው፣ በሳፋ በይሄ የእጅ ማሳጠቢያ ምናምን ለመለወጥ ራሱ የሚለውጠኝ ሰው አጣሁ። የሚለውጠኝ ሰው ልዋጭ ራሱ አጣሁ። ኳሊቲ አይደለም ልዋጭ እንኳን የሚለውጠው ልብስ ኳሊቲ ልብስ ነው። ስለዚህ ቅመሞችዬ እናንተስ ምን ሆናችኋል? እኛስ ምን ይሆነናል? ከሺኤን ከተሙ ከአማዞን የተለያዩ ልብሶችን እንጠልባለን። የምንጠልበውን ሂሳቡን ስሩት። ስንት ነው የምትጠልቡት? 50 ድርሃም 100 ድርሃም ከዛ በላይ ብሩን መንዝሩት ወደ ኢትዮጵያ፣ ለውጡን ታዩታላችሁ። ስለዚህ እዚህ ሰብስበን ይዘነው የምንሄደው ልብስ ኢትዮጵያ ላይ አይደለም ለመልበስ ይቅርና ለቃ ለመለወጫ እንኳን አይሆንም። አንደኛ ጊዜያችንን እዚህ ያማረን ሁሉ የምንሰበስብ ከሆነ ጊዜያችንን እናራዝማለን። ሁለተኛ የማይጠቅመን ነገር ሰብስበን ነገ ብንታመም የማንሸጠው እቃ ቢቸግረን እቃ እንኳን የማይቀይርን ልብስ ይዘን ኪሳራ። ይሄ ሁሉ ነገር ከመፈጠሩ በፊት ግን ለመጣችሁበት አላማ ቆም ብላችሁ አስቡ። መግዛት ካለባችሁ መግዛት ያለባችሁን ነገሮች፣ ነገ ላይ የሚጠቅሟችሁን ነገሮች፣ እንደ ማሽን ነገሮች መግዛት ካለባችሁ ከቀረጥ ነፃ ሆኖ የሚገቡትን ነገሮች ገዝታችሁ ነገ የራሳችሁንም የልጆቻችሁንም ህይወት የምትቀይሩበትን ስራ የሚሰራ ማሽኖች፣ ለምሳሌ ጥቃቅን ሻንጣ የሚያዙ ለስራ የሚጠቅሙ ማሽኖች አሉ። እነሱን ገዝታችሁ ግቡ እንጂ ጨርቃ ገስብሳችሁ 4-5 ሻንጣ የከሌ ልጅ እኮ ይሄናል ኤርፖርት ላይ ብዙ ፖስት ሲያደርጉ አይታችሁ ከሆነ ብዙ ሻንጣ ደርድረው በጋሪ ሲገፉ ታያላችሁ። አይደለም፣ ጨርቅ ነው። ይሄን ሁሉ ጨርቅ ከመሰብሰብ ግን የሚጠቅሙ ነገሮች ማሽኖች ነገ ሰርቼ ብለወጥበት ዛሬ 40 እና 50 ሺህ ብር የሚከፈልሽ ደሞዝ ካለ ሁላችንም የመዳም ቅመሞች ያንን የሚከፈለን፣ ከዛ በታች የሚከፈለው የለም፣ ከ50 እና ከ60 ሺህ በታች ማለት ነው። ስለዚህ ነገ ደግሞ ኢትዮጵያ ላይ 10 ሺህ ብር ደሞዝተኛ እንደሆነ፣ ነገ ደግሞ ኢትዮጵያ ላይ በወር 10 ሺህ ብር ገቢ እንዲኖረኝ ምን እቃዎችን ይዤ ልግባ? ምን ማሽኖችን ይዤ ልግባ? ምን ይዤ ብገባ ነገ ላይ ይጠቅመኛል? ምን ነገሮችን ብሰራ ኢትዮጵያ ላይ ያዋጣኛል ብላችሁ አስባችሁ ልጆቻችሁንም ራሳችሁን ለማስተዳደር አስባችሁ ግቡ እንጂ የመጣችሁበትን አላማ እስካሁን ኤርፖርት ላይ አይደለም፣ ኤርፖርት ኢሚግሬሽን ላይ ራሱ ብዙ መከራዎች፣ ብዙ ቻሌንጆች ተቀብለን ብዙ ነገሮች አይተን ነው ወደ አረብ ሀገር የመጣ ነው። ስለዚህ ያን ነገር ትዘነጉና ስንመጣ 1 ሻንጣ ይዘን የምንመጣ ሰዎች ስንመለስ ግን 10 ሻንጣ ማግበስበስ የለብንም። ከዚህ ነገር ተማሩ ውዶቼ ማሮቼ። ሌላ ምንም ነገር አላላችሁ። ጨርቅ ኮተታ አታብዙ። የመጣችሁበትን አላማ 2 አመት ከመጣሽ 2 አመት በቂሽ ነው። ምንም ነገር መቀየር አይመርሽ። ስለለበሽ የውስጥሽን ማንነት ልብሱ ምናልባት ስለለበሽ ደስተኛ ልትመስል ትችላለች ለሰው፣ ስላለበሽ ደግሞ ጎስቋላ ልትመስል ትችያለሽ ለሰው። ሰው እንደ እይታው ነው የሚፈርደው። ሰው እንደ እይታው ነው የሚገመግምሽ። ነው የምትኖሪው ስለ ሰው ሳይሆን ስለ አንቺ ነው። ውስጥሽ ቢከፋሽ ቢደላሽ በልብስሽ መሸፈን በጥርስሽ መደለል አትችይም። ስለዚህ ውስጥሽን የምታውቂው አንቺ ነሽ። ውስጥሽ እየተጎዳሽ ከምትኖሪ
2 አመት የመጣሽበትን አላማ ያንን ግብ ለማድረስ ለሰው ብር ካላበደርሽ፣ የምትገዥውን ጨርቅ ካላበዛሽ፣ ጓደኛ ካላበዛሽ ከ2 አመት በላይ ምንም የምትጨምርበት ነገር የለም። ለሰው ብድር በፍጹም፣ ጓደኛ በፍጹም፣ ጨርቅ በፍጹም፣ ወንድሞቼን፣ እህቶቼን፣ እናቴን፣ ዘመዶቼን ልርዳ በፍጹም። እራሴ እኔ የወጣሁበት አላማ የምትሰቃየው እዛ አረብ ሀገር ላይ እኔ ነኝ እንጂ እናቴ አይደለችም። እዝክ የማየውን መከራና ስቃይ እየተጋፈጥኩ ያለሁት እኔ ነኝ። አንድ ወታደር አገሩን ሲጠብቅ ብቻውን አይደለም፣ ከብዙ ሰራዊት ጋር ነው። ቢያንስ ብዙ የጦር መኮንኖች፣ አንድ የጦር ብርጌድ ምናምን ይባላል። ይቅርታ ወደዛ መግባት አልፈልግም። ስለዚህ አንድ ሰው ብቻውን ተሰልፎ ሀገር ሊያድን አይችልም። አንቺም ብቻሽን ስደት ላይ መጥተሽ ቤተሰቦችሽን፣ ወንድሞችሽን አስተምረሽ ሰው ማድረግ አችይም። ለምን? የሆነ ቀን አንቺ ትወርቂያለሽ፣ የሆነ ቀን አንቺ ትሞቻለሽ፣ ሳታውቂው ትሞቻለሽ። በቁምሽ እያለሽ መቃብር ሳትገቢ ግን በቁምሽ ትሞቻለሽ። ቆመሽ እየተራመድሽ እየተነፈሽ ሳታውቂው ትሞቻለሽ። ጉልበት ያልቃል፣ ውበት ይረግፋል፣ አይን ይደክማል። ይሄ በእጅ ያስኩት የምታየው ኬሚካል ነው፣ የመስታወት ማጽጃ። አየሽ አይደለ? መስታወቱን በሌላ ነገር ከዚህ ውጭ በሌላ ነገር ባጸዳው ለጊዜው ሊጸዳልኝ ይችላል፣ ነገ ላይ ግን አይሆንም። ለምን? የለመደው አንድ ነገር ስለሆነ ማለት ነው። መስታወቱ ይበላሻል፣ ይጎዳኛል፣ ነገ እኔን ማጽዳቱን ይጎዳኛል። ስለዚህ እህቴ የመጣሽበት አላማ ላሰብሽው ነገር ግብ ለመድረስ ዛሬ ላይ ተፍጨርጨሪ፣ ዛሬ ላይ ሩጪ። ማልቀስም ካለብሽ ዛሬ ላይ አልቅሰሽ ነገን ለመደሰት ነገን ሰው ለመሆን ዛሬን አንገትሽን ድፊ። ዛሬ ብዙ ሰዎች ሊገፉሽ ይችላሉ። ዛሬ ላይ ብዙ ሰዎች ሊያስለቅሱሽ ይችላሉ። ዛሬ ላይ ብዙ ሰዎች ሊንቁሽ ይችላሉ ነው። ነገ አንቺ የሆነ ደረጃ ስትደርሺ የናቁሽ ያከብሩሻል፣ የገፉሽ ያቀርቡሻል። ስለዚህ የዛሬን ሳይሆን ነገን አስበሽ ጀግና ሁኚ። ስለመገፋት ስለመናቅ ምንም ነገር ከምንም አትቁጠሪ፣ የዓላማ ሰው ስለሆንሽ ማለት ነው። እና ውዶቼ ጊዜያችሁን አታባክኑ። በአግባቡና በስርዓቱ መጥታችሁ ለምትሰሩበት ዓላማ አውቃችሁ ስሩ። ለስራ ነው የመጣችሁት። በትንሽ ነገር ሆድ አይባሳችሁ፣ በትንሽ ነገር አይክፋችሁ፣ ሆድ አይባሳችሁ። ጨርቅ አሰብስቡ። የዛሬው ምክሬ ይሄ ነው። ከጠቀማችሁ ላይክ እና ሰብስክራይብ ሼር በማድረግ ለጓደኞቻችሁ አጋሩ። እኔ የራሴ ቅመም ዘውዲቱ ዩቱብ ነው።